አንዳንድ ባሎች ውጪ ላይ ጊዜ ያላቸው ሚስቶቻቸው ጋር ግን ጊዜ የላቸው። ምንም እንዳትገዛልኝ ለአንቨርሰሪያችን አለችው። በደንብ አዳምጡ። እሺ አለና ቢሮ ገብቶ ማሰላሰል ጀመረ። ምንድነው መጽፈላት? ምን እንድጽፍላት ነው የፈለገችው? ከዛ ጀመረ መጻፍ። ስለሚስቱ ሳቂታነት መጫወት፣ ልጆቹን ስታጫውት እንዴት ሐሴት እንደሚያደርግ፣ ቤት ውስጥ ፊልም ከፍታ ስታይ እንዴት ሐሴት እንደሚያደርግ፣ ቤት ውስጥ ስትጸልይ እንዴት ሐሴት እንደሚያደርግ፣ አብረው ማታ የቡና ሰዓት አላቸው። ያ ሰዓት እንዴት ልዩ እንደሆነ መጻፍ ጀመረ። አይደርስ የለም ቀኑ ደረሰና አንቨርሰሪያቸውን ማክበር ጀመሩ። ሚስት የጓጓችውን ስጦታ ለመቀበል እጆቿን ዘረጋች። በትልቅ ደብተር ላይ የተጻፈ ጽሑፍ ነው ስለሷ። የመጀመሪያውን ገጽ ከፈተች፣ ነበበች። እጅግ በጣም አለቀሰች። ሚስቴ ሆይ አንቺ ለኔ የህይወቴ አጋር አይደለሽም። አንቺ ለኔ ህይወቴ ነሽ፣ ማንነቴ ነሽ። እምትወጁን ሽቶ ስትቀቢ ደስ ይለኛል። አብረሽኝ ስትበይ ደስ ይለኛል። ስትስቂ ስትጫወቺ ደስ ይለኛል። ይሄን 20 ዓመት ካንቺ ጋር ስኖር 2 ወር የኖርኩ ያህል አይሰማኝም። ቤቱ ሁሉ ጊዜ ፍቅር አለ፣ ትኩስ ነው ካንቺ የተነሳ። አለቀሰች። እንደዚህ አለች፣ እስከ ዛሬ ገዝተ ከሰጠኝ ስጦታዎች ሁሉ ለኔ ውዱ ስጦታ ይሄ ነው። እስከ ዛሬ ካደረክልኝ ነገር ሁሉ ያደረክልኝ የሚበልጠው ይሄ ነው። ምን ያህል እንደምትወደኝ ምን ያህል እንደምታከብረኝ በደንብ ዛሬ አረጋግጫለሁ አለች። ባሎች ሆይ ሚስቶቻችሁ በጣም ብዙ ነገር አያስቃቸው፣ በጣም ብዙ ነገር ሌክዠሪ ነገር አያስደስታቸው፣ መደመጣቸው ያስደስታቸዋል። አሜን ነው። ቁጭ ብለ አንዳንድ ባሎች ውጪ ላይ ጊዜ ያላቸው ሚስቶቻቸው ጋር ግን ጊዜ የላቸው። ከጓደኞቻቸው ጊዜ ያላቸው ግን ደግሞ ከሚስታቸው ጋር ጊዜ የላቸው። አይሰሟትም። ሚስት ስላንተ የምትጸልይ ከሆነ ተባርከሃል ወንድሜ፣ ተባርከሃል፣ ተባርከሃል። ሚስት አንተ ስራ ቦታ ሄደ እየተከናወነልህ ከሆነ ሚስት ጋር ከእግዚአብሔር ጋር የሆነ ኮሙኒኬሽን አለ ማለት ነው።